спасибо тебе большое, потрясающе. Это было круто, при этом скорость действительно высокая, скорость около 20 км в час. Но сейчас крупным планом ноги спортсменок. ኢትዮጵያውያን አትሌቶች አሁንም በማራቶን ውድድሮች ላይ መድመቃቸውን ቀጥለዋል። በዚህ ሳምንት በተደረጉ ሁለት የማራቶን ውድድሮችም ኢትዮጵያውያን አትሌቶች በወንዶቹም በሴቶቹም ደምቀው የወጡበት ውድድር እንደሆነ ተመልክተናል። እነዚህን የሁለቱን ውድድሮች ቪዲዮዎችን ጨምረን ውድድሩ ላይ የነበሩትን አንዳንድ አስገራሚ ጉዳዮች ወደ እናንተ እናደርሳለን። ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ኢትዮጵያውያን አትሌቶች በዓለም አደባባዮች ሀገራቸውን ባንዲራ ከፍ የሚያደርጉባቸውን ውድድሮች እየተከታተለን ወደ እናንተ የምናደርስበት የዩቲዩብ ቻናላችን። ለዛሬ እነዚህን ሁለት የማራቶን ውድድሮች ወደ እናንተ እናደርሳለን። ለአትሌቶቻችን ያላችሁን የእንኳን ደስ አላችሁ መልእክትን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ይህንን ፕሮግራም እንድትከታተሉትም በአክብሮት ጋበዝኳችሁ። Метро люди. Просто представляешь, насколько действительно бег набирает обороты, набирает популярность и насколько сейчас Дмитрий... የመጀመሪያው ውድድር የጉያንግ ማራቶን ነው። በቻይና ከሚደረጉ ድንቅ ውድድሮች መካከል አንደኛው ይሉታል በርካቶች። በዘንድሮ ውድድርም ከ32000 በላይ ተሳታፊዎች እንደተሳተፉበት ተነግሯል። በኢንተርናሽናል የአትሌቲክስ ፌዴሬሽንም ትልቅ ደረጃ ከሚሰጣቸው ውድድሮች መካከል አንደኛው ነው። ኢትዮጵያውያን አትሌቶች በዚህ ውድድር ላይ በታሪክም ትልቅ ውጤቶችን በማምጣት ይታወቃሉ። በዘንድሮ ደግሞ ከአንደኛ እስከ ሶስተኛ በተለይ በሴቶቹ በበላይነት ያጠናቀቁበት ውድድር ሲሆን በወንዶቹም አንደኛና ሁለተኛ ደረጃን ይዘው አጠናቀዋል። በወንዶቹ ውድድር አብዱል ጀሊል አብዱል ወኪል አንደኛ ደረጃን ይዞ ያጠናቀቀም ተወዳዳሪያችን ነው። ይህ አትሌታችን በአጠቃላይ ውድድሩን ለማጠናቀቅ 2 ሰዓት ከ15 ደቂቃ ከ13 ሰከንድም የፈጀበት ሰዓት ሆኗል። ሁለተኛ ደረጃን ይዞ ያጠናቀቀው ሌላኛው ኢትዮጵያዊ አትሌት 2 ሰዓት ከ15 ደቂቃ ከ55 ሰከንድ የፈጀበት ኃይሌ ጥጋቡ ነው። ኬንያዊውን አትሌት አስከትለው ነው እነዚህ ሁለት ኢትዮጵያውያን አትሌቶች ውድድሩን በበላይነት እንዳጠናቀቁ የተመለከት ነው። በሴቶቹም ቢሆን የኢትዮጵያውያን የበላይነትና አረንጓዴው ጎርፍን የተመለከትንበት ውድድር ሆኗል። ፍቅርተ ወረታ አንደኛ ደረጃን ይዛ አጠናቃለች። ውድድሩን ለማጠናቀቅም 2 ሰዓት ከ29 ደቂቃ ከ04 የፈጀባት ሰዓት ነው። ኮሎሌ መካሹ ደግሞ ሁለተኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ30 ደቂቃ ከ32 ሰከንድ ስትገባ ቤተልሔም ነጋ ሶስተኛ ደረጃን ይዛ ነው ያጠናቀቀችው። 2 ሰዓት ከ37 ከ13 የፈጀባት ሰዓት ነው። ቻይናውያን አትሌቶችን በማስከተል ነው እነዚህ ኢትዮጵያውያን አትሌቶች ውድድሩን በበላይነት እንዳጠናቀቁም ጭምር የተመለከት ነው። ሌላኛው የምንመለከተው ውድድር ደግሞ የዋይት ናይትስ ማራቶን የተባለው ነው። በየዓመቱ በሴንት ፒተርስበርግ ሩሲያ የሚካሄደው ይሄ ዝነኛ ሩጫ ውድድር በዚህ ዓመትም ቀጥሎ ተደርጓል። በሩሲያ እንደሚደረግም ነው ይፋ የተደረገው። ዘንድሮ በ35000 ተሳታፊዎች መካከል ነው ይሄ ውድድር እንደተደረገ ይፋ የተደረገው። በማራቶን ኢትዮጵያውያን አትሌቶችም በበላይነት ያጠናቀቁበት ውድድር እንደሆነ ጭምር ተመልክተናል። በተለይ የወንዶቹን ውድድር ኬንያዊው አትሌት ሳይፕረስ ቼቢ ነው በአንደኝነት ያጠናቀቀው። የፈጀበት ሰዓትም 2 ሰዓት ከ10 ደቂቃ ከ46 ሰከንድ ነው። በአንጻሩ መለሰ ሰለሞን ግን ከኢትዮጵያ ሶስተኛ ደረጃን ይዞ አጠናቋል። በአጠቃላይ የፈጀበት ሰዓትም 2 ሰዓት ከ13 ደቂቃ ከ23 ሰከንድ እንደሆነ ነው የተመለከት ነው። ሌላኛው በሴቶቹ ዘርፍም ኢትዮጵያውያን አትሌቶች በደረጃ ሰንጠረዡ ላይ መግባት ባይችሉም 5ኛ ደረጃን ግን ይዛ አጠናቃለች። ከአንደኛ እስከ 3ኛ ግን በሞሮኮ በኬንያና በሩሲያውያን አትሌቶች የተቆጣጠሩት ነበር። መስከረም ተስፋዬ ከኢትዮጵያ 2 ሰዓት ከ35 ደቂቃ ከ46 ሰከንድ በመግባት ግን 5ኛ ደረጃን ይዛ አጠናቃለች። እነዚህ ሁለት ውድድሮች ላይ ኢትዮጵያውያን አትሌቶች የተሳተፉበትን ከዛ ውጪ በማራቶን ውድድሩ የመጨረሻዎቹ ዙሮች ላይ ያስመለከቱንን ድንቅ አቋም እንድትከታተሉት በአክብሮት ጋብዛችኋለሁ። ቪዲዮን እንድትከታተሉን ጋብዛችኋለሁ። እኔ ግን እዚህ ጋር ፕሮግራሜን ያበቃለሁ። መልካም ጊዜ